አባዬ አሁን ተፈቷል፣ ደህና ነው። መድኃኒት ደግሞ እስካሁን አልተገኘችም። እትዬስ እንዴት ናት? ሰላም ግን በጣም ነው ያዘንኩብሽ። ቆይ አሁን የእውነት ለማያስበሽላት ነው? እኔ እንደዚህ አይነት ሰው አመስኝም ነበር። በጣም ነው ያዘንኩብሽ። ከምሬ ነው ሰላም፣ ሁሉንም ነገር አባዬ ነግሮኛል። ይኸውልህ ናታን፣ እባክህን ለትዬ እንዳትነግራት። ሲጀመር ሚስጥሩ የወጣው ከአንቺ ነው። መድኃኒት መታ ነው ከአንቺ የወሰደችው። መታወቁ እኮ አይቀርም። እንግዲህ የሚመጣውን ሁሉ መቀበል ነው። ደግሞ ናታን በስነ ስርዓት አዋራኝ። እሺ? የወደድካት ልጅ ልጄ ነች። እሺ ቀጥይስ። እንዴት ነህ ታዲያ? ፈጣሪ ይመስገን እናቴ። በጣም ተጨንቃችሁ ነበር አይደል? እንኳን ፈጣሪ አባታችንን አስፈታለን። እናመሰግናለን። ተመስገን ነው። ምን ወሰድክ ታዲያ? ሻይ ቡና ምን ይምጣል? አይ ምንም አያስፈልግም እናቴ። አይ ቃልስ ንገረን። ቆይ ምንድን ነው የምትነግረን? መጀመሪያ ንገረን። ኤቢ እንጃቶ ቸኩዩ። ይኸውልሽ እናቴ፣ በመጀመሪያ መድኃኒት በጣም ደህና ናት። ቡክ ያደረገችበት ሆቴል ያጎቴ ሆቴል ነው። ያረፈችው ሆቴል ውስጥ ነው እያልከኝ? አዎ፣ ለአንድ ሳምንት ሆቴል ቡክ አድርጋ ነው ያለችው። እዛ ነው ያለችው። በቃ የኔ ልጅ አሁን ትወስደኛለህ። ቶሎ ልብሴን ቀይሬ እመጣለሁ። እሺ? አይኗን ካላየሁ አላምንም። እንዴ ማዬ፣ ምንድን ነው? ወንጀለኛ እኮ ናት። ከሄድን ከፖሊስ ጋር ነው መሄድ ያለብን። መታሰር አለባት። ኤቢ መጀመሪያ በህይወት መኖሯን ላረጋግጥ። እሱ ይቀርማል። እሺ? እንደው ልጅ ይኸውልሽ፣ ለዛ እውነትና ምን ተቀብሮ አይቀርም ይባል። እኔማ ልንገርሽ ልክ አንተ እንደው አታፍርም? አፍክን ሞልተህ ልትናገር ነው? ተጠራጥራ ነበር መድኃኒት? አዎ አባዬ፣ ትንሽ ተጠራጥሬ ነበር። ምክንያቱም ያወቀችው ሚስጥር በጣም ከባድ ነው። ሚስጥሩ ብቻ እኔ ድብቅ ባህሪ እንዳለኝና ከሚስቴ ውጭ 2 ልጆች እንደወለድኩ ስታውቅ በዚህ አይነት ሁኔታ ደረጃ ሰው ህይወት ሊያጠፋ ይችላል ብለህ አስበህ ነው አይደል? አዎ አባዬ፣ እኔ አንተን አልደብቅህም፣ ግን እንደዛ ተሰምቶኝ ነበር። ቆይ ቤቢስ ልክ እንዳንተ መድኃኒትን ገሏታል ብላ ተጠራጥራኛለች? እሷማ እንዴት እንዲህ ታስበዋለህ ብላ ተከራከረች። ጭራሽ አልጠረጠረች። አባዬ በፍጹም ሰው አይገልም ነው ያለች። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን ለመላኩ ለቅዱስ ገብርኤል ዓመታዊ በዓል እና እንዴት ናችሁ? በዓል እንዴት እያሳለፋችሁ ነው? ከመዳም ኩሽና ጋር እንዴት ነው? ከሙቀቱስ ጋርስ እንዴት ናችሁ? በዓል እንዴት ነበር? ከኔ ጋር ምንም አይልም እግዚአብሔር ይመስገን። ለዛሬ ዓመት ደግሞ በሰላም በፍቅር በደስታ ለዛሬ ዓመት ከነሞላ ቤተሰቦቻችን ለዛሬ ዓመት ያብቃን። በሰው ቤት ማገልገል፣ በሰው ቤት መገዛት፣ በሰው ቤት መገተት ወይም ደግሞ በሰው ቤት መተከዝ ሳይሆን በራሳችን የምንለውን የራሳችንን ከኃጢአት በስተቀር የልባችንን መሻት ፈጽሞልን ለሀገራችን አብቅቶን ሀገራችን ሰላም ሲሆን ነውና ሀገራችን ኢትዮጵያን ሰላም አድርጎልን እኛም ለሀገራችን ለመቅደሱ ለአውደ ምሕረቱ ያብቃን። ለምስክርነት በአውደ ምሕረቱ ያቁመን። እንዲህ ለዛሬ በጣም ደስ የሚል በዓል ነበረ። ህፃኑ እየሉጣና ህፃኑ ቂርቆስና እናቱ እየሉጣ ዛሬ ከፈላ ውሃ ያወጣበት ቀን ነው። እንግዲህ ዛሬ እናቱ ቅዱስ እየሉጣና ህፃኑ ቅዱስ ቂርቆስ በእምነት ገብተው የወጡበት ቀን ነውና እኛንም የእምነት የበረከት የሰላም የደስታ በሀገራችንም በማንነታችንም ይሙላልን። እውነት መጀመሪያ እኛ የምንኖረው ሀገራችን ሰላም፣ ፍቅር፣ ደስታ ሲሆን ነውና የሀገራችንን ሰላም ያብስርልን። እመቤቴ ድንግል ማርያም እንዳበሰለ እኛንም ለሀገራችንን ሰላም አብስሮ ቸር የምንሰማ ያድርገን። ለዛሬ ዓመት በሰላም ከነሞላ ቤተሰቦቻችን አብቅቶ እኛም የምናከብር ያድርገን። የልባችንን መሻት ከኃጢአት በስተቀር ይፈጽምልን። ጎዶላችንን ሞልቶ ለመቅደሱና ለአውደ ምሕረቱ ያብቃን ነው የምላችሁ ውዶችዬ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። ያላደረጋችሁ ውድ ቤተሰቦች ደግሞ እያደረጋችሁ አበረታቱኝ እያልኩ በትህትና ጠይቃችኋለሁ። እንዲህ ዛሬ ከዚህ በመቀጠል የመድኃኒት ሴራ ተጋልጦባታል ማለት ነው። ሁሉ ነገር ደርሰውባታል። መድኃኒት በእጅ ተይዛለች። እሷም ደግሞ አሳልፋ ጋሽ ደረጀን ሰጥተዋለች ማለት ነው። ጋሽ ደረጀ በጣም ሲፈራ ሲጨነቅ የነበረበትን ዛሬ ተናግራ አገልግለዋለች። እኛም ብዙ ስናስብ ነበረ
ብዙ ስንጨነቅ ነበር። እኛ ራሱ ድራማ መሆኑን እያወቅን እኔ ራሱ ድራማ መሆኑን እያወቅኩ ድራማ የማይመስልብኝ ሰዓት ውስጥ አለ። በጣም ሰላሜን የሚነሳብኝ ሰዓት ውስጥ አለ እውነት። ምክንያቱም እኔ እንጃ ያ ስላለ ዛሬ ግን ለማርትዬ ነግራታለች ማለት ነው። ምን እንደሚበቃውም ጋሽ ደረጀ አናውቅም። ያው በቀጣይ ግን አዲስ ነገር ይዘን እንመጣለን ብዬ አስባለሁ። እንደሚመጣም እርግጠኛ ነኝ። በምንም እንደሚያሟኩት አላቅም። ናታንን ራሱ ጠርቶ ናታን እና እባክህ እርዳኝ፣ በጣም ከባድ ውስጥ ነኝ ያለሁት እያለ ናታንን እየነገረው ነበረ። አዝነህብኛል አይደለ? ተክዘህብኛል አይደለ? አሳዘንኳችሁ አይደለ? ስለዚህ እንደዚህ ያለ አባት ከሚሰጥ እኮ ቢቀር ይሻላል እያለ ናታንን ራሱ እየነገረው ነበረ። አባዬ ምንም አይደለም፣ ችግር የለም እኮ አባዬ፣ እኔ ተረድቻለሁ። ግን እማዬ ይሄን ነገር እንዴት ነው የምትቀበለው? በጣም እኮ ያማል፣ እንዴትም ብላ እንደምትቀበለው እያለው ነበረ። አዎ ሰላም ራሱ ስትደውል አያነሳላትም። በተደጋጋሚ እየደወለች ነበረ። ሰላም ራሱ አያነሳላትም፣ በጣም ስለተናደደ ማለት ነው። ዳጣ ጋር ተቀምጦ ሰላምዬ እኮ ናት አታነሳውም እንዴ? ምንድነው የማታነሳው ስትል ቆይ አነሳዋለሁ ብሎ ወደ ክላሱ ነው የሄደው። ወደ ክላሱ በሚሄድበት ሰዓትም ተከትላው ዳጣ ሄዳለች ማለት ነው። ሲሪየስ ነው እያወራት ምንድነው የሆነ የተፈጠረ ምን አለ እያለች ስትጠይቀው ነበር። የተፈጠረ ምን አለ ስትል ደግሞ አታፍርም እንዴ? ኧረ ባዛኝ ስም እኔ ብዙ ከመናገር መቆጠብ ይሻላል እንጂ ቤተሰብ እውነት ከባሏ ላይ ውልድ ያኔው አዲስ መድኃኒዓለም ወይ ትዕግስቱን ስታይ ምን ቦታ ነው የደረስነው? እውነት ለመናገር እንዲህም እኮ የሚያደርጋለ በእውነቱ ነገር የሚኖሩም ይኖራሉ፣ እንደዚህ የሚያደርጉ ሊኖሩ ይችላሉ በእውነቱ ነገር እና እንደዛ እያደረገች ነው እንትን የምትለው ማለት ነው። ግን ሰላም እንዲያው ትንሽ እንዲያው አይደብራችሁም? ትንሽ እንዲያው አታሳዝናችሁም? እማዬ በማዬ ላይ ይሄን ሁሉ ተሰሩባታላችሁ። ሁለት ልጅ ትወልጅ ነበረ እያለች ሲነግራት ነበረ። አይደለም ናታን እንዲያንተ እኮ እንዳሰብኩ አይደለም ምናምን እያለችው ነበረ። እሷም ራሱ አይ እኔ እንዳሰብኩት አይደለም ይሆንም፣ ግን በጣም አሳፋሪ ናችሁ፣ በጣም ታሳዝናላችሁ እያላት ነበረ። በስነ ስርዓት ታወራኝ እንደሆነ በስነ ስርዓት አውራኝ፣ አለበለዚያ ይህን ልጅ እኮ ነው ያስከው ያስካትን ልጅ እኮ እንትን አትበል እያለች ነው። ይሄ ነገር ዳርዳር እያለ ሊፋርስ ሊመጣ ነው መሰለኝ። እኔ ዙሮ አቢጌልና ናታን ይጋባሉ የሚልም ሀሳብ አለኝ። አዱንና ኤቢም እያልኩኝ ሀሳብ አለኝ። እንግዲህ ከሁለቱ አንዱ ምንም ይሄን አዲሱን ልጅ ይሆንም አይመስለኝም ይሉ ነበር ቤተሰብ ማለት ነው። እና ይሆን አንዳንድ ነገር የማይዋጣቸው ነገር ሲኖር እንዲያው ይሄ ነገር እኔ ይሆንም አይመስለኝም። እኔ እንዲያው የሚሉ ነገሮች አሉና አረ እንዲያው ነው እኛ አልተዋጠልንም። ቤተሰብ መቼም ሁላችንም የተዋጠለት አንድ ሰው የለም ብዬ አስባለሁ። ምክንያቱም የሚሰራቸው እንትን የማስመሰለ ነገሮች ናቸው። እንጀራ ከምጣዱ ያስታውቃል አይደለም የሚባለው። እሱም እንደዛ ቢጤ ነው ማለት ነው። ያን ቢጤ ቀመስ ያደረገ ነው እና እንደዛም እያደረገ ይገኛል። ልየን መያዝህን አትርሳ፣ ልየን እኮ ነው ያዝከው እያለችው ነው። እሷም ተጣብቃበት እንጂ እሱም ብቻ ፈልጓት አይደለም። እሺ ሰላም ስሜ ደግሞ አሳምረሽ 4 ነጥብ አንቺ ነሽ ገፋፍተሽ እዛ ደረሽ። ካደረሽ በኋላ እነሱ ከተፋቀሩ በኋላ ደግሞ በመካከላቸው ግብተሽ ለመበተን ወይም ደግሞ ለመነጣጠል አትሩጭ። መጀመሪያ የሰውን ስሜት ቁጭ ብለሽ ተረጋግተሽ መስማት አለብሽ። እውነት አንዳንዴ እኮ እውነት መናገር ማለት ነው እኛ ስንናድድ የምናገረውንና የማንናገረውን አናውቅም። ከተናገርን በኋላ ነው በኋላ ስሜቱ የሚሰማን አይደል? እንደተቀየመው የሆነ አስቀይመናቸው ይሄን ተናግረን መጀመሪያ ነው ማሰብ ያለብን። መጀመሪያ ነው በትክክል ነገር ማሰብ ያለብን እንጂ ኋላ ላይ ከሆነ ከተፈጠረ በኋላ አይደለም እንደዚህ ሆነ ማለት ያለብን። እና ዳጣይና ኤቢ በጣም እህትና እህቶች በጣም ደስ የሚል ፍቅር እያሳዩ ይገኛል። የእህቴን ነገር መባባል ጀምረዋል ማለት ነው። እንግዲህ ጊዜና ለዛዬ ደግሞ የጊዜን ጉድ ነግሯ አታል ማለት ነው። አቻ ጀግናው እንግዲህ
አንተ ወራዳ እያለች ስትናገረው ነበር። አንቺም ነሽ ሲጀመር። እሱም ብቻም አይደለም እኔ በማንም በምንም የምፈርድበት ላይ የለኝም። እውነት መናገር ግን ፈራጅ ሁኛ አይደለም፣ ፈራጅ ከላይ ነው። መቼም አልፈርድም በሰው ላይ ልፈርድም አይደለም። ግን አንዳንዴኛ የሰው ልጆች ገፋፍተን አልሆነ ቦታ ላይ ከከተትን በኋላ እናንተ ናችሁ እያልን የምናለቃቀስበት ነገሮች አንዳንዶች አሉ። እነዛ ነገሮች ገፋፍተው ደግሞ ሆነ ቦታ ላይ ከጣሉ በኋላ ከዛ በኋላ ደግሞ እናንተን ሰብረው የሚወጡ ብዙዎች አሉ። ስለዚህ እንደዛ ናቸው ማለት ነው። ለዛና ጊዜ መጀመሪያ ልጅሽን አሳድግ እኔን ተወኝና እያለችው ነበረ። አቻን የነገርሽ አቻ ነው እያለት ነበር። አቻ ይጥፋ እያለችው ነው። አቻም ደግሞ እኔ እውነት መናገር በጣም ደስ ያለኝና ያሳቀኝ ማለት ነው። ከኔ በፊት አለኝ ስንት ሴት ይዛል አላለችም ጭራይ። ቆይ አንቺ ምንድነሽና ለዛ የምትጠይቂው እሱ ነው። ገና አንድ ቀን ባየሽው? አረኛ እኮ ሰዎች እኮ ግን አንድ ቀን እንኳን አይተሽው አይደለም ገና ሳናይ በድምጽም የሚይዝ እኮ ሰው አለ አይደለ? ቤተሰብን አልፈርድም እያልኩ ለፈው ሁሉንም ማለት ነው። እና ስንት አለክ ስትለው እኔ አንቺ ሲጀመር አንቺ መቼ ፈለኩሽና ስለዚህ እኔ አንቺን አልፈልግም አላፈቀርኩሽም እኮ እያላት ነበረ። በፊት ቁንጅናውን እያሞጋገሰ ነበረ። አሁን ደግሞ እንደዛ አላት። ቀጣይ ደግሞ ምን አላት? 3 አይነት አማርኛ እየተናገራት በኑጣና ሻይ ቡና እንበል ዘና ፈታ ላድርግሽ እኔ ቆንጆ እያላት ነበረ። በቀጣይ ግን አዲስ ነገር ይዘን እስከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። ቤተሰብ መልካም ጊዜ ይሆንላችሁ።